የእግዚአብሔር ቁጣ በዓለም ላይ ሊዘንብ ነው። እባካችሁን ይሄን ቪዲዮ አይተን እንመለስ። እስከዛ ግን ኮፒ ሊንክ እና ሼር ሪፖስት አድርጉ። ላይክ አታድርጉ ችግር የለም፣ ነገር ግን ብዙ ሰው ጋር እንዲደርስ ሼር እና ኮፒ ሊንክ አድርጉ። ኮመንቱ ውስጥ ገብታችሁ ማራናታ ብላችሁ ጻፉ። ይሄን ቪዲዮ አይተን እንመለስ። ቻይና እግዚአብሔርን እየፈተነች ነው። በአንድ ባለጸጋ ባለሀብት ከአንገት በታች ፓራላይዝ ቢሆን ጉዳት ቢደርስበት አንድ የእንድ ጤናማ ሰውን የሌላ ሰውን አካል ብዙም አይረባም ቢኖርም አይጠቅም የሚሉትን ሰው አንገቱን ቆርጠው የዝኝ የባለጸጋውን የባለሀብቱን የምሁሩን አንገት በመተካት ይሄኛው እንዲኖር ለማድረግ ነው በሙሉ አካሉ ማለት ነውና ይሄ ክፉ ተግባር ነው። እግዚአብሔር ይቀጣታል። ከ2 ዓመት በኋላ ተግባራዊ ይደረጋል። ቻይና ሁላችሁም እንደሰማችሁት ነውና በቻይና ምድር አንድ ባለጸጋ ወይንም ሀብት ያለው ሰው ከአንገት በታች ፓራላይዝ ከሆነ በከተማ ላይ ያለው ደሃ ሰው ይመጣና አንገቱ ይቆረጣል። ከዛ በኋላ ደግሞ ደሃው ይሞታል፣ ባለጸጋው በህይወት ይኖራል። እባካችሁ ዘመኑን አስተውሉ። ሰው የት እየሄደ ነው? ሰው እግሩን በእግዚአብሔር ላይ እያነሳ ነው። የእግዚአብሔር ቁጣ በምድር ላይ እየመጣ ነው። የሚመጣው ነገር ሁሉ ቴክኖሎጂ ነው። ችግር የለም እያላችሁ ራሳችሁን አታስቱ። ቴክኖሎጂ ካመጣቸው መልካም ነገር ይልቅ የሚበዛው ክፉ ነገር ነው። ሰውን ከእግዚአብሔር የሚለይ ነገር እየተሰራ ነው ያለው። እባካችሁ ወደ እግዚአብሔር ተመለሱ። ይሄ ሁሉ የዘመን መጨረሻ ምልክት እንደሆነ እንዳትረሱ። ክርስቶስ በቅርቡ ይመጣል። በዚህ ሁሉ ግን ራሳችሁን እያሳታችሁ ለቤት፣ ለገንዘብ፣ ለመኪና፣ ለእውቅና፣ ለሞገስና ለዝና የሮጣችሁ ነፍሳችሁን እንዳታጡ ወደ እግዚአብሔር ተመለሱ። እንነሳ፣ እንንቃ። ክርስቶስ በቅርቡ ይመጣል። ሁላችሁም ይሄን ቪዲዮ ለብዙ ሰው ሼር፣ ዲዩት፣ ኮፒ ሊንክ አድርጉ። ኮመንት ውስጥ ገብታችሁ ማራናታ በሉ። ሁላችሁንም ወዳችኋለሁ። ኢየሱስ በቅርቡ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ሻሎም